ሰላም የዩቲዩብ ቤተሰቦቼ፣ ይህንን ቪዲዮ ሲመጣላችሁ ሰብስክራይብ እና ላይክ በማድረግ የዚህን ቻናል ቤተሰብ ይሁኑ። ዛሬ በዚህ ቪዲዮ መንግስታቸው ዜጎቻቸውን ብዙ ልጆች እንዲወልዱ ለማበረታታት የገንዘብ ድጋፍና ሌሎች ጥቅሞችን የሚሰጡ 5 ሀገራትን እናያለን። እስከ መጨረሻው ከተከታተላችሁ ብዙ አስገራሚ መረጃዎችን ታገኛላችሁ። አንድ ቀን የሀገራችሁ መንግስት ደውሎ እዋኮ ልጅ ይውለዱ ገንዘብ እንሰጡታለን ቢላችሁ ምን ታደርጋላችሁ? ይህ ቀልድ አይደለም። ዓለም ላይ ብዙ ሀገሮች የህዝባቸው ቁጥር እየቀነሰ በመምጣቱ ዜጎቻቸውን ብዙ ልጆች እንዲወልዱ የገንዘብ ድጋፍ፣ ወራዊ ክፍያ፣ የቤት ድጋፍና ሌሎች ብዙ ጥቅሞችን እየሰጡ ይገኛሉ። ዛሬ ልጅ እንዲወልዱ እስከ ሚሊዮኖች የሚከፍሉ 5 ሀገራትን በቅደም ተከተል እናያለን። ዜጎቿ ልጅ እንዲወልዱ በመክፈል 5ኛ ደረጃ ላይ የተቀመጠችው ሀገር ሃንጋሪ ነች። ባለፉት 10 ዓመታት የልደት መጠኗ በእጅጉ በመቀነሱ የሃንጋሪ መንግስት ትልቅ ውሳኔ ወሰነ። ቤተሰብን መደገፍ የሀገርን የወደፊት እድገት ነው በሚል ህሳቤ ለወላጆች ብዙ አይነት ድጋፎችንም ጀመረ። ከነዚህም መካከል የቤት መግዣ ድጋፍ፣ ዝቅተኛ ወለድ ብድር፣ የግብር ቅናሽ እና ብዙ ልጆች ላሏቸው ቤተሰቦች ተጨማሪ ጥቅሞችንም ይሰጣሉ። የሃንጋሪ መንግስት ዓላማ ገንዘብ መስጠት ብቻ ሳይሆን ወጣቶችን በሀገራቸው እንዲኖሩና ቤተሰብ እንዲመሰርቱ ማበረታታት ነው። በአራተኛ ደረጃ ላይ የተቀመጠችዋን ደግሞ ሲንጋፖር ናት። ሲንጋፖር በትንሽ ስፋቷ ብትታወቅም ከዓለም ሀያላን አገሮች አንዷ ናት። ነገር ግን በዚህ ሀገር ብዙ ወጣቶች በስራ፣ በትምህርት እና በከፍተኛ የኑሮ ወጪ ምክንያት ልጅ መውለድ ያዘገያሉ። ይህንን ለመቀየር የሲንጋፖር መንግስት ቤቢ ቦነስ በመባል የሚታወቅ የገንዘብ ድጋፍ ፕሮግራም ያደርጋል። ከዚህ በተጨማሪ የህፃናት ቁጠባ ፕሮግራሞች፣ የወላጅነት ፈቃድ እና የህፃናት እንክብካቤ ድጋፍ ይሰጣል። ሆኖም ባለሙያዎች እንደሚሉት ገንዘብ ብቻ የልደት መጠንን ለመጨመር በቂ አይደለም። የኑሮ ወጪ፣ የስራ ጫናና ማህበራዊ ሁኔታዎችም ትልቅ ሚና አሏቸው። ለሶስተኛ ደረጃ ላይ የምትገኘው ሀገር ደቡብ ኮሪያ ናት። ደቡብ ኮሪያ በቴክኖሎጂና በኢኮኖሚ በጣም የተሻሻለች ሀገር ናት። ነገር ግን የልደት መጠኗ በዓለም ከዝቅተኛዎቹ መካከል ትገኛለች። የደቡብ ኮሪያ መንግስትም ይህንን ችግር ለመፍታት ለአዲስ ወላጆች የገንዘብ ድጋፍ፣ የህፃናት እንክብካቤ፣ የወላጅነት ፈቃድ እና ለሌሎች ብዙዎች ማህበራዊ ጥቅሞችን ይሰጣል። አንዳንድ ከተሞች ደግሞ ከብሔራዊ መንግስት በተጨማሪ የራሳቸውን ድጋፍ ይሰጣሉ። ሆኖም ብዙ ወጣቶች በከፍተኛ የቤት ዋጋ፣ በረጅም የሥራ ሰዓት እና በልጅ ማሳደጊያ ወጪዎች ምክንያት ልጅ መውለድን አይመርጡም። ሁለተኛ ደረጃ ላይ የምትገኘው ሀገር ጃፓን ናት። ጃፓን ረጅም ዕድሜ የሚኖሩ ሰዎች በብዛት የሚገኙባት ሀገር ናት። ይህ ጥሩ ዜና ቢመስልም የሚወለዱ የህፃናት ቁጥር ግን እየቀነሰ በመምጣቱ ለሀገሪቱ ኢኮኖሚ ትልቅ ፈተና ሆኗል። የጃፓን መንግስት ለወሊድ ወጪ፣ ለህፃናት ወራዊ ድጋፍ፣ ለህፃናት እንክብካቤና ለወላጅነት ፈቃድ ድጋፍ ያደርጋል። በተጨማሪም አንዳንድ የጃፓን ከተሞች ወጣት ቤተሰቦችን ለመሳብ ተጨማሪ ገንዘብና የመኖሪያ ቤቶች ድጋፍ ያደርጋሉ። አንደኛ ደረጃ ላይ የምትገኘዋ ደግሞ ፊንላንድ ናት። ፊንላንድ ቤተሰብን በመደገፍ በዓለም ታዋቂ ከሆኑ ሀገሮች አንዷ ናት። በ1930ዎቹ መጨረሻ ጀምሮ ለአዲስ ወላጆች ቤቢ ቦክስ የሚባል ሳጥን ትሰጣለች። በውስጡም የህፃናት ልብሶች፣ ዳይፐር፣ ብርድ ልብስ፣ መጫወቻዎችና ሌሎች አስፈላጊ እቃዎች ይገኛሉ። ከዚህ በተጨማሪ ወላጆች የወላጅነት ፈቃድ፣ የልጆች ድጎማ፣ ጥራት ያለው የጤና እንክብካቤ እና ተመጣጣኝ የህፃናት ማሳደጊያ አገልግሎቶች ያገኛሉ። ይህ ድጋፍ ቤተሰቦች የልጅ ማሳደጊያ ወጪን እንዳይፈሩና ህፃናት ጤናማ ጅምር እንዲኖራቸው ለማድረግ ያግዛል። እነዚህ ሀገሮች ይህንን ነገር የሚያደርጉት የህዝብ ቁጥራቸው በከፍተኛ ሁኔታ እየቀነሰባቸው ስለተቸገሩ ነው። ልጆች በቂ ካልተወለዱ ወደፊት የሚሰራ የሰው ኃይል ይቀንሳል፣ ኢኮኖሚውም ይዳከማል እና አረጋውያን ለመደገፍ ችግር ይፈጠራል። የእነዚህ ሀገሮች መንግስታት ቤተሰቦችን በተለያዩ የገንዘብና የማህበራዊ ድጋፎች ለማበረታታት እየሰሩ ነው። እናንተስ የኢትዮጵያ መንግስት የገንዘብ ድጋፍ ቢያደርግላችሁ ብዙ ልጆች ለመውለድ ታስባላችሁ? ሀሳብ አስተያየታችሁ በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለጓደኞቻችሁ እንዲደርስ አድርጉ።